ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች ዛሬ እንግዲህ ይዤላችሁ የመጣሁት ምጣድ ስትሰሩ ማለት ብዙ ጊዜ ሊያስቸግራችሁ የሚችል ከምጣዳችሁ ጀርባ ማለትም ከኋላ በኩል ልክ እዚህ ጋር እንደምታዩት ማለት ነው። ይሄ ምጣድ ለምሳሌ ልክ ይሄ እንደምታዩት ከዚህ ከኋላ በኩል ይሄ የምታዩት ይሄ ወራጅ ሙቀት እየሳበ የሚያስቸግራችሁ ሰዎች አላችሁ ማለት እየተቃጠለ የሚያስቸግራችሁ አለ። ይሄ ልክ ያጥርና እንዴት ነው የምናደርገው ወይም ወደ ባለሙያ ጋር ይዛችሁ ትመጣላችሁና ይሄን ነገር እንዴት አድርገን ነው መፍታት የምንችለው ወይስ ምንድነው ችግሩ የሚለውን አሳያችኋለሁ ማለት ነው። ልክ ይሄ እንደምታዩት አሁን ይሄኛው ንጹህ ነው፣ ግን እናንተ ጋር አሁን ለምሳሌ በየቤታችሁ ምን አይነት ችግር ሊያጋጥማችሁ ይችላል? ከስር ሙቀት የሚስብ ልክ እንዴት አይነት መሰላችሁ? ልክ እንደዚህ ኮኔክተሩ ይቀልጥባችኋል። ከዛ በኋላ ደግሞ ሽቦዎቹ ያጥራሉ። አንዳንድ ምጣዶች ደግሞ ልክ እንደዚህኛው እንደዚህ ይፈነዳል ማለት ነው ውስጥ ላይ። ስለዚህ ይሄንን እንዴት አድርገን ነው መፍትሄ የምንሰጠው ማለት ነው። ይሄ እንደዚህ የሚሆንባችሁ በብዛት አሁን ይሄንን ኮኔክተር ካያችሁት ቀልጧል፣ እላው ላይ ቀልጧል ቀጥታ ማለት ነው። ስለዚህ ኮኔክተር ስትገዙ ሁለት አይነት ኮኔክተር መጥቷል። አንደኛው ፌክ ነው፣ ሁለተኛው ደግሞ አንደኛው ኦሪጂናል አለ፣ ሁለተኛ ፌክ አለ። ይሄኛው እንደምታዩት ፌክ ነው። ፌኩ በምንድን ነው የሚለየው ካላችሁ ልክ ስታዩት እዛ ራሱ ስትገዙት በጣም ወርቃማ ነው። አንደኛውን ግን ስትገዙ ልክ እዚህ ጋር እንደምታዩት ማለት ነው እዚህ ጋር 380 ቮልት ይልና እዚህ ጋር በ150 አምፒር ይላል። ጀርባው ላይ ልክ እዚህ ጋር እንደምታዩት በ150 አምፒር እዚህ ጋር ያው በ150 አምፒር ይላል፣ 380 ቮልት ይላል ማለት ነው። ልክ እንደዚህ ኦሪጂናሉን ፈልጋችሁ ብትገዙ አሪፍ ነው። ኦሪጂናሉ ከሆነ ቶሎ አይቀልጥም። ሁለተኛ ደግሞ ምንድነው የምታደርጉት? እነዚህን ወራጅ በብዛት ሙቀት የሚስብብን ወራጁ የተበተነ ወራጅ እንትር ትላላችሁ ማለት የተበተነ ወራጅ ስገጥሙ ነው በብዛት። አሁን ይሄ ልክ እንደምታዩት እዚህ ጋር ይኸው ብትን ብሏል ይሄ ማለት ነው። ልክ እንደዚህ አይነት ወራጅ ከሬዚስታንሱ ጋር ገምዳችሁ ስትጠቀሙ ሙቀት ይስባል። ሙቀት በሚስብበት ጊዜ እዚህ ላይ የመጋል ባህሪ ያመጣና ይሄ ሙቀት በፈጠረ ቁጥር ይሄ ይነዳል ወይም ይቃጠላል ማለት ነው። ስለዚህ ይሄ ልክ እንደዚህ አያችሁታ። ልክ እንደዚህ የተበተነ ወራጅ ሲሆን ለምጣድ አትጠቀሙት፣ ምክንያቱም ቶሎ ምጣዱ እንዲቃጠል ያደርጋል ማለት ነው። ስለዚህ ለምጣድ ስትጠቀሙ ምን አይነት ወራጅ ትጠቀማላችሁ መሰላችሁ? አሁን እዚህ ጋር እንደምታዩት ባለ 5 ግምድ ነው፣ ግምዶሹ ማለት ነው ባለ 5 ነው። ሌላ ደግሞ አለ ባለ 6 አለ፣ ከዛ በታይ ደግሞ ባለ 4 አለ። ለምጣድ ባለ 4ቱ አንጠቀመው፣ ምክንያቱም ይቀጥናል፣ በደንብ ሙቀት አይሰማውም ማለት ነው። ስለዚህ የምንጠቀመው ባለ 5 ወይም ከተገኘ ደግሞ ባለ 6ቱ እንጠቀማለን ማለት ነው። ልክ ይሄንን የምትጠቀሙት እንዴት መሰላችሁ? ግምዶሹን በደንብ መግመድ አለባችሁ። ከዚህ ጋራ ይሄን ሬዚስታንስ እና ይሄ ወራጅ ስትገምዱ በስነ ስርዓት መገመድ አለበት። ለምሳሌ እኔ የምጠቀመውን ላሳያችሁ። ይኸውላችሁ አሁን እዚህ ጋር ወራጅ ስትገዙ ልክ እንደዚህ አይነት ወራጅ ይሸጥላችኋል። ከዛ ይሄን ወራጅ ስትገዙ ማለት ነው የምትጠቀሙት፣ ለምሳሌ እኔን ወራጁን ላሳያችሁ። ልክ እዚህ ጋር ልዩነቱን ላሳያችሁ ነው። አንድ ወራጅ ነው እንግዲህ ልዩነቱን ይሁት። ይሄ ግምዶሹ በደንብ የተገመደ ነው ማለት ይሄ አሪፍ ነው፣ ጥብቅ ያለ ግምዶሽ ነው። ከዛ እዚህ ጋር ስንመጣ ደግሞ ይኸውላችሁ ላላ ያለ ግምዶሹ በስነ ስርዓት ያልተገመዳል። እዚህ ጋርም ልክ እንደዛ እና አልፎ አልፎ ስለሚኖረው እናንተ ስትጠቀሙ ይሄንን ጥብቅ ያለውን ግምዶሽ አሪፉን ግምዶሽ ትመርጡና ትጠቀማላችሁ ማለት ነው። እኔ የምጠቀመው ይሄንን ነው። ከዛ ሲቀጥል ኮኔክተር ስትጠቀሙ እንደ ባለሙያ እኔ ትንሿን ኮኔክተር ባትጠቀሙ፣ ይችኛዋን ኮኔክተር ባትጠቀሟት፣ ቅድም እንዳሳየዋችሁ ይሄኛውን ትልቁን ይሄንን ብትጠቀሙ ላለኝ እኔ ይሄኛውን ማለት ነው። ይሄንን ብትጠቀሙ አሪፍ ነው። ይችኛዋን ኮኔክተር ባትጠቀሙ፣ ምክንያቱም ሙቀት በሚስብ ጊዜ ልክ እዚህ ጋር እንደምታዩት እንደዚህ ይዝግና ውስጡ አሁን ይዝግና እንትን ይላል፣ በኋላ አልፈታም ወይም ለሰርቪስ አይመችም ማለት ነው። ስለዚህ ትልቁን ኮኔክተር ብትጠቀሙ ላለኝ። ከዛ ሲቀጥል ደግሞ ወራጅ ስትጠቀሙ አሁን አንዳንድ ባለሙያ ምን ያደርጋል? ወራጅ ሴቭ ለማድረግ ይሉና ወራጁን ሴቭ ለማድረግ ይባልና አጭር ታረጓታላችሁ ማለት ትንሽዬ ታረጉታላችሁ። ያ በሚሆን ጊዜ ሲቃጠል በተቃጠለ ሰዓት
እንትን ይላል ያጥራል። ያኔ ድጋሚ ኮኔክተር ለማሰር እንኳን አይሆነንም ማለት ነው። ድጋሚ ኮኔክተር ለማሰር ወደ ምጣዱ ይጠጋል። ስለዚህ ቢያንስ 20 ሳንቲም ብታረጉት፣ ይሄንን ልክ 20 ሳንቲም ለክታችሁ ብትቆርጡት እንደኔ እንደ ባለሙያ አሪፍ ነው ላለሁ። ምክንያቱም በተቃጠለ ቁጥር ጠጋ እያረጋችሁ ለማሰር ትጠቀማላችሁ ማለት ነው ኮኔክተሩ ማለት ነው። ከዛ ሲቀጥል ደግሞ እንዴት ነው ይሄን ሬዚስታንስ እና ይሄንን ወራጅ የምንገምደው የሚለውን አሳያችኋለሁ ማለት ነው። በዋነኝነት ግን እነዚህ ስትጠቀሙ ሙቀት እየሳበ የሚያስቸግራችሁ ከሆነ በጣም እዚህ ጋር እየነደደ ኮኔክተር እያቃጠለ የሚያስቸግራችሁ ከሆነ ልክ የምትጠቀሙት ወራጅ እንደዚህ ጽድት ብሎ የተገመደ መሆን አለበት። ጽድት ብሎ የተገመደ ካልሆነ እንደነዚህ ግምዱ የላላ ምናምን ከሆነ ሙቀት ይስብባቸዋል። ሙቀት ሲስብ ደግሞ ልክ እንደዚህ ኮኔክተር ያቀልጣል፣ ራሱ ገመዱ ይነዳል፣ እዚህ ጋር እሳት ይፈጥራል፣ ሙቀት ይፈጥራል። ስለዚህ ለዛ እንደዚህ አሪፍ ግምድ የሆነ ትጠቀሙ አሪፍ ነው። ከዛ ደግሞ ስትገምዱ ይሄንን ስትገምዱ በስነ ስርዓት በቃ በደንብ ጥብቅ አድርጋችሁ መግመድ አለባችሁ ማለት ነው። አሁን እሱን አሳያችኋለሁ ማለት ነው። ልክ እዚህ ጋር እንደምታዩት ይኸው ይሄንን እኔ በሚበቃኝ ልክ እቆርጠዋለሁ ማለት ነው። ይኸው ልክ እኔ ለአንድ ወራጅ ይህችን ነው የምጠቀመው ማለት ነው። ለአንድ ምጣድ ስንት ነው የሚያስፈልገው? 4 ፒስ ነው የሚያስፈልገው። ያ ማለት 4 እቆርጣለሁ ማለት ነው። ልክ ይኸው እንደምታዩት አሁን ስንት ቆረኩኝ? 4 ፍሬ ቆረኩኝ ማለት ነው። እነዚህ አራቱም እንደምታያቸው ጽድት ያለ ነው ግምዶሹ። ይኸው አሪፍ ግምድ ነው ማለት የተበተነ የለውም። በቃ አሪፍ ግምድ ነው፣ አሪፍ የሚባለው ነው ማለት ነው። ከዛ ቀጣይ ምንድነው የምናደርገው? እነዚህን እንበትናለን። ይሄ ማለት 09 ሬዚስታንስ ነው የምትጠቀሙት። በአንደኛው ተጠቀሙ። በአንደኛው ማለት አሁን ትግስት አለ፣ መሰረት አለ፣ ሌሎችም አሉ እና በመሰረት ቢሆን አሪፍ ነው። 09 በመሰረት ቆንጆ ነው። አሁን ላይ አሪፍ ነው የሚባለው እሱ ነው ማለት ነው። ከዛ ይሄንን ይሄው ልክ እንደምታዩት እንደዚህ ቅንስ አረጋትና እንደዚህ እንስበዋለን ማለት ነው። ከዛ ስስቡት ልክ እንደዚህ ይነጠላል ማለት ነው። ከዛ አራቱንም ልክ እንደዚህ እናደርግና እንበትናቸዋለን። ይሄው ልክ እንደዚህ እንበትነዋለን ማለት ነው። ይሄው ልክ እንደዚህ እያደረግን አራቱንም ሁለቱን ፍሬ ያው 4 ሳይድ ስላለው ልክ እንደዚህ እንበትነዋለን አራቱን። ከዛ በመቀጠል ልክ እንደዚህ ከበተኑ በኋላ ምንድነው የምናደርገው? ወራጃችንን 2 ፔንሳ እናዘጋጅና ወራጁን ምናረጋለን እንበትነዋለን። ይሄን ወራጅ ግማሹን እንበትነዋለን። ያው ብዙ ሰው አሁን ልክ እንደየባለሙያው ይለያያል። አንዳንድ ሰው ምን ያደርጋል? ቀጥታ በላው ላይ ይገምደዋል። ያ ማለት ይሄ ልክ እንደዚህ ያደርጉና ይገምዱታል። ይሄ ልክ እንደዚህ በፔንሳ ይጨምቁና ይገምዱታል ማለት ነው። ያው ሁሉም ሰው እንደየሙያው ስለሚለያይ ማለት ነው። እኔ ደግሞ ይሄንን ወራጅ እንዴት መሰላችሁ የምጠቀመው? ልክ እንደዚህ ቀነስ ታረጉና ይችን እንደዚህ በአንድ ፔንሳ ያዝ ታረጋላችሁ። ከዛ ይችኛዋን በተን ልክ እዩት። ይሄኛውና ይሄኛው ምን ሆነ? ተበተነ ማለት ነው። እኔ ይሄንን በትኛዋለሁ ማለት ነው። ከዛ በኋላ ምንድነው የምናደርገው? እናካፍለዋለን። ልክ ከዛ ይሄንን እኩል እናካፍልና እዚች ላይ እናስገባለን ማለት ነው። ካስገባን በኋላ ልክ እንደዚህ ካስገባን በኋላ እቺን ትንሽ ተረፍ አድርገን ይሄ እቺን ልክ እንደዚህ እናደርጋለን ማለት ነው። ከዛ እቺኛው በፔንሳ
ጨምቀን እንይዛለን ማለት ነው። በፒንሳ ጨምቀን ከያዝን በኋላ ይችኛዋን እንገምዳታለን ማለት ነው። ልክ እንደዚህ እንደምታዩት ገመድኩት ማለት ነው። ከዛ ይሄ ከተገመደ በኋላ ይህንን መልሰን ልክ እንደዚህ እንገምደዋለን። ልክ እንደዚህ ከገመድን በኋላ አሁንም ይሄንን በፒንሳ እንጨምቃታለን። በፒንሳ ከጨመቅን በኋላ ልክ እንደዚህ ይሆናል ማለት ነው። ይኸው ልክ እዚህ ጋር እንደምታዩት ልክ እንደዚህ ይሆናል። ይችንም መልሰን እንጨምቃታለን ማለት ነው። ልክ እንደዚህም ሁሉንም አራቱንም እንገምደዋለን። ልክ እንደዚህኛው ማለት ነው። አራቱንም ፍሬ ልክ እንደዚህ አድርገን እንገምደዋለን ማለት ነው። አንዳንዴ ደማበቁት ነው ይቀራል። የሆነ ሰው እንኳን ሲባል ሲመታ ወይም ደግሞ የሆነ አደጋ ሲደርስበት ሳያውቁ በስካር የሚወጣው ነገር እንደዛ ነው እና ከዛ በኋላ ያው የአደጋ የደረሰው ዜጋ በትምህርት ቤት የሚሆኑ በሰፈር ልጆች የሚተነገርበትን የማስተናነስ ቃላት ከቀድሞ ጉዳቱ የበለጠ ታጥቷል። ታዲያ የሚሰድቡትን ሊያገሉት የሚሞክሩትን ላይምራቸው ለራሱ ቃል ገብቷል። ይህ የመገፋት ስሜት የወደዱ ተፈዳሪዎቹ ልክ ለማስገባት ለተነሳ ባለ እንደው ጎረቤቶች ስሞ ካለመናገር ከመጣፋቸው እንግዳ ማይጠቅም የሚያስታውሰው የሆነ አንተን ሊሰማህ በሚችል መልኩ ምናምን ሊሰሩ ይችላሉ። ወይም ደግሞ ከሱ ጋር ሊጫወት ምናምን ሊሉ ይችላሉ። ይሄን ሁሉ ነገር ምናምን ሊያደርሱት ይችላሉ። በሰዓት የነበረው ነገር እኛ ጋር ይሆን ትምህርት ቤት ስትሄድ ቤዛ ጊዜ ሄዶ ነው ምናምን ስባል እዛ እንጓሮ ምናምን ተቀባዩ ምናምን ነገር ነው የምታቸው። በእርግጥ እንደዛ ነው የተደረገው መሰለኝ። በሰዓቱም ያው የነበረውን አካል የተቆረጠውን እዛ እንደቀበሩት ምናምን ስለሚመስለኝ እንደዛ ነው የምላቸው እና የሚለው የአካባቢው ሰው የህፃናቱ ምናምን ሲጫወት ትንሽ የሆነ ነገር ይልሃል እና በዛ ማህበረሰብ ውስጥ ሳድግልኝ የዛን ነገር ምናምን የደረሰብኝ ነገር ምናምን ዝም ብሎ አንቆራጣ ምናምን መቋቋም አልችልም። በዛ ያገኘሁትን ነገር አንስቼ ነው ማለት ነው። ምክንያቱም የወለድነትን ስላለ እንደዚህነትን ስላለ በዛ ላይ ደግሞ አካል የለምና ለዛም ነው ቤተሰብ የሚያባት ወቀሳ ምናምን እንደዚህ ያደረገ ወይ አካሉንም አስተሳሰቡንም እያጠናከረ ሲመጣ የልጆች ሄድና ማንነት ወደ ጎን ትምህርቱን እየተማረ በትምህርት ቤቱ በሚደረጉ የስፖርት ክፍሎች በመሳተፍ ብርታቱ ማሳየት ጀመረ። ሁልጊዜ የየትምህርት ቤቶች ውድድሮች አሉ። እዛ ላይ ከኖርማል አስተማሪዎች ጋር ውድድር እገባለሁ። የስፖርት ውድድር ምናምን ልክ እንደምታዩት አሁን ላይ ሁሉንም ገምቻለሁ ማለት ነው። አንድ ምጣድ የሚሆነኝ ሙሉ ገምቻለሁ ማለት ነው። ከዛ በኋላ እዛም ማሸነፍ ነው የመጣው። ከተማሪዎች ጋር ውድድር ስለነበረ እዛም ማሸነፍ ይመጣል።
ከዛ በኋላ እዛ ረፍት ደግሞ ከተለያዩ ትምህርት ቤቶች ከመጡት ጋር ተወዳድረን እዛ ማሸነፍ በሩጫ ማለት ነው። ከዚያ በኋላ ቀጥታ እዛ የነበሩት ልክ እንደዚህ የምንጨምቀው እንትን እንዲልልን ነው፣ በደንብ ጥብቅ እንዲል ማለት ነው። በኋላ ሙቀት ሲስብ ወደ ውስጥ የሚገባው ሙቀት ሲገባ ማለት ነው። ይሄ ካልጠበቀ ሙቀት ይስብና ይሄ ይቃጠልብናል ማለት ነው። ስለዚህ ልክ ቅድም እንዳሳየኋችሁ ልክ ቅድም እንዳሳየኋችሁ ልክ እንደዚህ እንዳያቃጥልብን ነው በደንብ እየገመድኩ ያለው፣ ወይም ጫፏ እዚህ ጋር ልክ ቅጥል እንዳትልብን ቅድም እንዳሳየኋችሁ እንዳይቃጠል ነው ማለት ነው። አሁን በደንብ የኛው እየገመድኩ ያለሁት ማለት ነው። ኖርማሊ በቃ በጣም ፍጥነት እንዳለኝ አሁን ለራሴ ይገባኛል። ከልጆቹም እዛ ከሰፈር ካሉት ምናምን እበልጣቸው ነበር በሰዓቱ። ከዛ ነው ውስጥ የምገባበት የነበረው ለዛ። ከዛ በኋላ ነው እኔም ወደዚህ ውስጥ ራሱ ለመወዳደርም እንትን ለማለት ውስጥ አታስበው የምትገባበት ነገር እንደዛ ነው የሚሆነብኝ። እና ግን ቤተሰብ ደግሞ ትምህርት እንድማር ለእኔ የሚጠቅመኝ ትምህርት እንደሆነ ሁል ጊዜ ይነግሩኝ ነበር። ልክ እንደምታዩት አሁን ሁለቱንም ፍሬ ገምጄ ጨርሻለሁኝ ማለት ነው። አንደኛ እስከ 8ኛ ክፍል እዛ ነው የተማርኩት። ከዛ ደግሞ ሁለተኛ ደረጃ ደግሞ 9ና 10 አረፍቴ የተማርኩት። ከ9ና 10 እዚህ ከመጣሁ በኋላ ያው ነው ደግሞ ሌላው ልክ እንደምታዩት ይኸው ሁሉንም ገምጄ ጨርሻለሁ። 09 ሬዚስታንስ ጽድት ያለ ወራጅ ጽድት ያለ ስራ ማለት ነው እና ጨርሻለሁኝ። ይሄ እንደምታዩት ደግሞ ወፍራም ወራጅ ነው ማለት ነው። እና ልክ እንደምታዩት ይኸው ሁሉንም ጨርሻለሁኝ ማለት ነው። ልክ እንደምታዩት እንደዚህ ጽድት አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ በዋነኝነት መፍትሄው እስካሁን ያልኳችሁ ነገር ነው። እነሱን አስተካክላችሁ በቤታችሁ ሁሉንም መስራት ትችላላችሁ ማለት ነው። እና ያው ስራዬ ከተመቻችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉልኝ። ሌሎችም ያስተምራሉ የምላቸውን ቪዲዮዎች ይለቅላችኋለሁ። በአዳዲስ ቪዲዮዎች በደንብ እንገናኛለን። ከዚህ በኋላ ቆንጆ ቪዲዮዎች እንሰራለሁ። እናንተም ደግሞ አበረታቱኝ ማለት ነው እና አመሰግናለሁኝ።